በቀጥታ አፕሊኬሽኑን የምናወርድበትን ከታች ላክንላችሁ ሊንክ ትነኩታላችሁ። ከዛ ቀጥታ የምታወርዱበትን ሊንክ ያመጣላችኋል። እዚህ ጋር እቺ ዳውንሎድ የምትለውን ስትነኳት ቀጥታ ፕሌይ ስቶር ላይ ይወስዳችኋል ማለት ነው። ቀጥታ እዚህ ጋር ያመጣላችኋል። እቺን ኢንስታል ታረጋታላችሁ። ኢንስታል ብላችሁ ኢንስታል ታረጋታላችሁ። እንዳይቆይብኝ ቪዲዮ ላቆመው። ቪዲዮን አውርዶ ጨርሶልኛል። ኦፕን ብዬ ወደ ቀጥታ ወደ አፕሊኬሽኑ እገባለሁ ማለት ነው። ይሄ ገጽ ነው የሚከፈትላችሁ። ቀጥታ ስመጡ እዚህ ጋር ሶስት አይነት አማራጭ አለ። አንደኛ በፌስቡክ መክፈት ትችላላችሁ፣ ሁለተኛ በጎግል፣ ሶስተኛ ደግሞ እዚህ ጋር እቺን የቀስቷ ምልክት ስነኳት የስልክ ምልክት ትወርድላችኋለች። በስልካችሁ የመክፈት መብት አላችሁ። በሶስት ነገር የመክፈት ፍላጎት አለ ማለት ነው። እኔ አሁን መክፈት የፈለኩት በጎግል ስለሆነ እቺን ነገር አግሪመንቷን ራይት ብሏት እሺ እንዲከፍትላችሁ ራይት ትሏታላችሁ። እኔ በጎግል ነው መክፈት የፈለኩት፣ በጎግል እነካዋለሁኝ። በየትኛው ጎግል ነው መክፈት የፈለጋችሁት ብሎ ያስመርጣችኋል። እኔ አሁን ሰይድ ሀያት በሚለው ነው እዚህ ጋር የፈለኩት፣ እሱን እንኳዋለሁኝ። ቀጥታ አፑን ያወርድልኛል ወይም በስነ ስርዓቱ ከፍቶ ያስገባኛል ማለት ነው። ያው ይሄን ገጽ ያመጣላችኋል። እዚህ ጋር ስማችሁን ጽፋላችሁ። እዚህ ጋር ደግሞ የተወለዳችሁበትን አመት ከ18 አመት በላይ እንዲሆን አድርጋችሁ ጽፉለታላችሁ። ከዛ እዚህ ጋር ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ነው እሺ የምመርጡት። ሴቶች ወንዶች በሴት እንዳገቡ፣ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ብላችሁ ትገባላችሁ። እኔ አሁን ሜል በሚለው ፊሜል በሚለው ልግባ። የሴት ፎቶ ተሰጥታላችሁ። ያው የሴት ፎቶ ተሰጥታላችሁ እዚህ ጋር ያው ለናንተ ለማሳየት ስል ያገኙትን የሴት ፎቶ ሰጥቻለሁ እኔ። ይሄንን ከጨረሳችሁ 1 2 ከጨረሳችሁ በኋላ እዚህ ጋር ዜግነታችሁን ትመርጡለታላችሁ። ኢትዮጵያ የሚለውን መርጣችሁ ታስገቡለታላችሁ፣ ወይም ባላችሁበት ሀገር ሆናችሁ ታስገቡለታላችሁ። ከዛ እዚህ ሜልና ፊሜል ትመርጣላችሁ። ፊሜል በሚለው ነው የምመርጡት። ከዛ ሰሚት ትሉታላችሁ። ታች ሰሚት የምትለውን ትነካታላችሁ። ሰሚት እንለዋለን። ከዛ ቀጥታ አፕሊኬሽኑ ተከፈተ። በስነ ስርዓቱ አፕሊኬሽኑ ከፈተ ማለት ነው። ያው ይሄ ገጽ ይመጣላችኋል። የአፕሊኬሽኑ ገጽ ነው። አሁን እዚህ ጋር የመጀመሪያው ስራችሁ የሚሆነው እናንተ ምንድነው? የመጀመሪያው ስራችሁ የሚሆነው ምንድነው? ሎኬሽን አብራ ያለና ያው ይሄን የሚፈልገው ነገር ስጡት። እዚህ ጋር የመጀመሪያው ስራችሁ ምንድነው የሚሆነው? እናንተ እዚህ ጋር የፊት አሻራ መስጫ አለች፣ ላይቭ የምትል ያትች እሷን ትነኩና የፊት አሻራ ስጡ ይላችኋል። የፊት አሻራ መስጠት አለባችሁ። እዚህ ጋር መጀመሪያ እዚህ ትገቡና አፕሎድ የምትለው ላይ ፎቶ ታስገቡለታላችሁ። መጀመሪያ ያው እኔ ዝም ብዬ ፎቶ ላስገባለት አሻራ ስለማልሰጠው። ከዛ በኋላ ሁለተኛ ላይ ያው ሁለተኛ ደርሷል እዚህ። ከዛ እቺን ስታርት የምትለውን ትነኳትና የፊት አሻራ ትሰጣላችሁ ማለት ነው። ያው እዚህ ጋር ይታያችኋል። እንዲህ አድርጋችሁ ነው የምትሰጡት። ስትሰጡ እንደዛ አድርጋችሁ ነው የምትሰጡት። ከዛ እዚህ ጋር አካባቢ የአሻንጉሊት ምልክት ትመጣለች። እዚህ ጋር የአሻንጉሊት ምልክት ትመጣለች። እሷ አፋችሁን ክፈቱ፣ ዞር በሉ ምናምን ትላችኋለች። እሷን የምታደርገውን እያደረጋችሁ የፊት አሻራ ትሰጣላችሁ ማለት ነው። በዚህ መልኩ ትጨርሳላችሁ ማለት ነው። ከዛ ቀጥታ ይሄን እንደጨረሳችሁ እዚህ ጋር እኛ ጋር ቤተሰብ መሆን ስላለብን እዚህ ጋር ትመጡና እቺን ቪዲዮዋን ትነኩና እቺን ያከበብኩባትን ትነኩና ወደዚህ ትሄዱና ፕሮፋይላችሁን ይሄ የሚያሳየባችሁ ቦታ ከሄዳችሁ በኋላ ወረድ ስትሉ ወደታች እዚህ ጋር ማይ ኤጀንሲ የምትል ሴቲንግ አለቻችሁ እናንተ ጋር። እሷን ትነኳትና ቀጥታ የሚመጣላችሁ ቦታ ላይ እኔ ማስገባትን ቁጥር ትሞላላችሁ። ከዛ ቤተሰብ እኛ ጋር ሆነን ማለት ነው። ያው እዚህ ጋር አይዲ አስገቡ የሚላችሁ ቦታ ላይ ትገቡና ኤጀንት አይዲ ታስገባላችሁ። 44 46 39 12ን ታስገቡትና የኔ ፕሮፋይል ይመጣላችኋል። ፕሊስ ኢንተር ኤጀንት አይዲ የሚለውን በመንካት ኮንፈርም ታደርጉታላችሁ። ከዛ ኮንግራቹሌሽን ይላችኋል። ከላይ ያለችውን የቀስቷን ምልክት ተነክታችሁ ወደ ባክ ብላችሁ ትወጣላችሁ። በቀጣይ እኔን የማግኘት ስራ ነው የሚሆነው። እኔ ጋር ኮሚኒኬት የማድረግ ኤጀንት አይዲን ሰርች ባር ላይ ባክ ብላችሁ ሰርች ታደርጉታላችሁ። ከኤጀንት አይዲ ወጣችሁ ማለት ነው። ሰርች ባሩ ላይ ሰርች ስታደርጉ ታገኙኛላችሁ። እዛ ጋር ስትመጡ ፕሮፋይል ጋር ስትመጡ ፓርቲ ላይቭ የምትል ትመጣለች። ፓርቲ የምትለዋን ስትነኳት ፓርቲ ላይ ኮንኩ ፓርቲ ላይቭ ከሆነ ላይቭ የሚለውን ስትነኩ ላይቭ ላይ ያመጣችኋል። እዛ ጋር ያለውን ጥያቄዎቻችሁን መልሳለሁ። አመሰግናለሁ።